ሚስጥራዊ የሆነውን የቴሌግራም ግሩፕ ከፍታችሁ የምትንቀሳቀሱ ሴቶች የዚህ ሰውዬ ታሪክ ከሰማችሁ በኋላ እርግጠኛ ነኝ ቴሌግራም ግሩፑን እንደምታጠፉት ማለት ነው። ይህንን ግሩፕ ለማታውቁት እስቲ ባጭሩ ላብራራላችሁ። ይህ ግሩፕ ታውቂዋለሽ የሚባል ግሩፕ ሲሆን ምንድነው ዓላማው? የወንዶች ፎቶ ይፖሰታል እና ከዚህ ሰው ጋር ዴት አድርገሻል፣ ይሄ የኔ ፍቅረኛ ነው ይባላል። ከዛ በኋላ እንዲህ ይሄ ልጅ ከኔ ጋር ዴት አድርጓል ምናምን የሚሉ ሴቶች ካሉ ያው ቺተሮችን እናጋልጣለን ምናምን ብለው የከፈቱት ግሩፕ ነው። እና የዚህ ሰውዬን ታሪክ ሲሰማ ኔዮ የተባለ አሜሪካዊ ድምፃዊ ነው እና ይህ ድምፃዊ አራት ፍቅረኛ ማቾቼን ተዋውቁልኝ ብሎ ይፋ አድርጓል ማለት። ይህ ሰው አራት ገርፍሬንዶች አሉት። ያው ቺቲንግ ምናምን አይደለም፣ በቃ ሀላል ነው፣ ሁሉም ሰው ይወቁ ነው። አራቱም ሴቶች አሁን አንደኛዋ ሴት ሌላ ሶስት ተጨማሪ ፍቅረኛ እንዳለው ያውቃሉ፣ እርስ በርስም ይተዋወቃሉ ምናምን ነገር ማለት ነው። እና በቃ እኔ አራት ፍቅረኛ ነው ፈልገው አራቱንም ወዳቸዋለሁ፣ ምንም ቺት አደረገ መባል አልፈልግም፣ እዚህም እዛም ማለት አልፈልግም፣ ይወቅልኝ ብሏል። እሱ አይበቀው፣ እሱ መች በቀው ጀለስ ጭራሽ ኮንትራት አስፈርሟቸዋል፣ ፊርማ አለ። እና ህጉን እስኪ ላንብብላችሁ። ይህ ሰውዬ ህገ መንግስት አዘጋጅቶ በዛ መንገድ ነው አራቱን ፍቅረኛ ማቾች የሚያስተዳድራቸው። እና እስቲ ህገ መንግስቱን ላንብብላችሁ። አንደኛው ህግ ምንድን ነው? ኔዮ ቺት ማድረግ ይችላል ከፈለገ የተጀመረው ሪሌሽንሺፕ ላይ ሌላም ተጨማሪ ሴቶችን ጨምሮ የተመቸችው ሴት ካለች አዳዲስ ሴቶችን መቀላቀል ወይ አዲስ ፍቅረኛ መያዝ ይችላል። ሁለተኛው ህግ ደግሞ በጣም ነው የሚያስቃችሁ። ቢገርማችሁ ነገር ከነዚህ የኔዮ ፍቅረኞች መካከል አንዷ ሴት ከሌላ ወንድ ጋር ታይታ ቺት አድርጋ ከሆነ $1,000,000 ትቀጣለች ማለት ነው። ትከፍለዋለች። በቃ ቆጥራ እንካ ቺት አድርጌብሃለሁ፣ ይሄ ደግሞ እኔ በጣም ታማኝ አይደለሁም ላንተ፣ ስለዚህ $1,000,000 ቅጣት አለባት ማለት ነው። ሶስተኛው ህግ እዚህ ሪሌሽንሺፕ ውስጥ ማለት ነው ብሬክአፕ ያለ ነው። ያው ሪሌሽንሺፕ ውስጥ ብሬክአፕ አለ። ነገር ግን ብሬክአፕ ማድረግ የሚችለው ኔዮ ብቻ፣ ከደበረችው ብቻ እሱ ብሬክአፕ በቃ ይጂ ከዚህ ሪሌሽንሺፕ ውስጥ መሄድ ትችያለሽ ነው እንጂ አንዷም ሴት ብሬክአፕ ማድረግ ከሱ ጋር አትችልም፣ አልፈልግም ብለው መሄድ አትችልም። አራተኛው ህግ ነው ደግሞ ይሄ ማለት ነው። ነገር ግን በቃ በጣም ኔዮ በጣም ከደበራትና ካንገሸገሻት እኔ ያንተ አራተኛ ፍቅረኛ አምስተኛ ፍቅረኛ መሆን አልፈልግም፣ በቃኝ፣ በቃ እኔ እናንተ እንለያይ ምናምን ካለች በቃ ችግር የለም። በቃ ከአቅም በላይ ሲሆን $500,000 ከፍላ መለየት ትችላለች ማለት ነው። እና እንግዲህ እዚህ ደረጃ ላይ ደርሰናል። እና ጀለስን የወንዶች ጉዳይ የምንኮራበት ምርጡ አባላችን ነው እያሉ ነው ብዙ ሰዎች። እንዴት ነው እናንተ ስለዚህ ሰውዬ ምን ታስባላችሁ? ኮመንት ላይ ጻፉልኝ። እንደዚህም ይሄ ታውቂዋለሽ የሚባለው ግሩፕ ውስጥ ያሉትን እያንዳንዱ መረጆች ወይ ደግሞ እዛ አካባቢ ፎቶአችሁ ተለጥፎ ቺት ተደርጓል ምናምን ብላችሁ የተጋለጣችሁ ሰዎች እኔ ውስጥ ያለው መረጃ ስላለኝ ወይ ጥያቄም ካላችሁ ለእኔ ብቻ ነግሩኝ። ግሩፑን በቃ ሀክ አድርገን ውስጥ ያለው መረጃው ትተን የምናወራ ነው የሚሆነው ማለት ነው። ምክንያቱም ግሩፕ ውስጥ በሆነ አካውንት እኔም እዛ ውስጥ ገብቻለሁ። ያው ሴቶች ብቻ የሚገቡበት ግሩፕ ነው፣ ግን እኔ ቺት አድርጊያቸው እነሱን ራሱ ገብቻለሁ እዛ ግሩፕ። እና ይመቻችሁ። ለማንኛውም ፎሎ ማድረግ እንዳረሱ